ፀሐይ 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 ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ እዚህ ጋር ስንት እንግዲህ ከመቶ ዓመት በላይ ማለት 101 ዓመት ነው ይሄ ቦታ ማለት ይሄን ሁሉ ዓመታት ስንት የቅዱሳን አጽም ነው እዚህ ቦታ ያረፈው ማለት ነው። ከአሊ ጀምሮ አማለማን ይዞ በዚህ ዙሪያውን ቅድም እንደተጠቀሰው ዘመድ እዚህ ጋር ያልቀበረ የለም። ሮቤን ይዞ ማለት ነው። ሮቤ ገብረ ክርስቶስም ሳይኖር ደብር እዚህ ነው። አባቶቻችን አጽም ብቻ ሳይሆን አስከሬን ብቻ ሳይሆን ጠላ በገንቦ ከአሊ ተሸክሞ እዚህ ሰንበቴ ይጠጡ ነበር ማለት ነው። በታሪክ እስከ ቅርብ ጊዜ ድረስ እንኳን ራሱ ማለት ሲደረግ የነበረው ማለት ሰንበቴ ማህበር ሲጠጣ የነበረው በዛ ሁኔታ ነውና እዚህ ጋር አጽም ያላሳረፈ እህት ያልቀበረ ዘመድ ያልቀበረ እንደው ወዳጅ ያልቀበረ ሰው የለም። እዚህ ባሌ አካባቢ እዚህ ሆኖ ባሌ ሆኖ ማለት ይቻላል ባሌ ሆኖ ከግንኔንም ከምንም ይሁን እዚህ ጋር ዘመድ እዚህ አካባቢ ዘመድ የሌለው ሰው የለም ማለት ነው። እነዚህን ሁሉ አሊን ይዞ ማለት ነው አማለማን ይዞ እስከ ወልተኢ ድረስ ዞሮ በሳሶ ይሄን ሁሉ የሚያገለግል ለዚህ መጋቢ የሚሆን ትምህርት ቤት እዚህ ቦታ ላይ መክፈት አለብን። ቦታውንም ለማስከበር አካባቢውን ለአካባቢው ደግሞ የአገልጋይ ምንጭ ለማድረግ ይሄንን እዚህ ላይ አበክረን መስራት አለብን። ጠንክረን መስራት አለብን። ልጆቻችን በውጪ ሆኖ እየደገፉና ያለ በገንዘብ በስደት በሌላ ሀገር ሆኖ እነሱ በርቀት ሆኖ እኛ ያላየነውን እነሱ አርቆ ርቀት ላይ ሆኖ በመንፈስም እንደው በሁሉ ነገር ማለት እየተመለከቱ አስተዋጽኦ እያደረጉ ነው ያሉት ማለት በመንፈልገው መልኩ ለመስራት እኛ ዝግጅቱ ካለን እኛ ፍላጎቱ ካለን ሊሰሩልን ሊያቋቁሙልን ትምህርት ቤቱንም ዞሮ ስንፍና ስላለብን መድኃኔዓለም ስንፍናችን ሊያስወግድልን ምክንያት እንዳይሆንብን ውሃውን አፈለቅን። የመድኃኔዓለም ስራ ምንም አይነት ምክንያት እንዳናደርግ ማለት አንደኛ ጸበል ማድረግ እንችላለን። ግማሹን የመጠጥ ውሃ ማድረግ ይቻላል። ግማሹን ለልማት ለመስኖ ለሌላ ለሚሰሩ ለታቀዱት ለትምህርት ቤቱም ይሁን ለገዳሙ ይሁን የሚሰራውን ስራ ለፕሮጀክት ማድረግ ይቻላል ማለት ነውና ስለዚህ ይሄን ሁሉ መድኃኔዓለም አመቻችቶልናል። እኛ አልጋ በአልጋ ሆኖላቸው አይደለም አባቶቻችን ታቦት ተሸክሞ በወገባቸው ከቡልጋ እዚህ ድረስ አምጥቶ ስንት ነገር ውስጥ አልፎ ነውና እኛ ደግሞ እንዲህ ተመቻችቶልን የማናደርግበት የለም። ጠላ ከወልተኢና ከአሊ ተሸክሞ መጥቶ ሰንበቴ እንዲጠጡ ሃይማኖት ካስገደዳቸው እኛ ደግሞ ያንን የነሱን ትጋት እንዳናጸና የሚያደርገን ምንም ነገር የለምና ስለዚህ በጋራ እንድንሰራ ነው መድኃኔዓለም ፈቃዱ ከሆነ በብፁዕ አባታችን መልካም ፈቃድ የአብነት ትምህርት ቤቱ የመሰረት ድንጋይ የሚቀመጥበት ጥምቀት ላይ እዚህ እንደሚቀመጥልን እንደገና ደግሞ አባቶቻችን እህቶቻችን እዚህ ዙሪያ ያሉት ሰዎች በመልካም በማሰብ ማለት ነው መሬታቸውን ወደ ቤተክርስቲያኑ እያስገቡ ነው። ቅድም ምርት ከላዩ ላይ የታጨደው ባቄላ አተር ምናምን የተነሳበት አይታችኋል። ሰፊ ግቢ ማለት ሌሎቹም እንደዚህ ለመስጠት አኮብክቦ የተዘጋጁ አባቶቻችን አቅኚ የሆኑ ቤተሰቦቻቸው ያቀና ይሄንን ማለት ነው በእውነት እና እዚሁ ተወልዶ እዚሁ ያደጉ በቃ ለነሱም አልሆነ እነሱንም በመድር ላይ አላስቀራቸውምና ለኛስ ደግሞ ምን ያደርግልናል ጥለን ነው የምንሄደውና ለመድኃኔዓለም እንሰጣለን ብሎ ዝግጅት ላይ ያሉ አባቶቻችን ወንድሞቻችንን አሉ የሰጡንን ያደረጉልንን የደገፉንን እልል ብላችሁ እግዚአብሔርን አመስግኑላችሁ። ማህበረ ይስሐቅን በደንብ አድርጋችሁ አመስግኑልኝ። ማህበረ ይስሐቅን
በሳምንት ጊዜ ውስጥ ነው በእውነት ማለት ነው ይሄንን ያማረ ዝግጅት ያዘጋጁ። እንዲህ አይነት ጉባኤ እንዲህ አይነት ጉዞ ሌላ ትቶ ማለት ነው። ሞንታርቦ አከራይቶ ነበር። እነሱም ሌላ ዝግጅት ሌላ ፕሮግራም ነበራቸው። ሲነገራቸው የገብርኤል ዕለት ነው የተነገራቸው። አንድ ሳምንት ማለት ነው የዛሬ ሳምንት አካባቢ የተነገራቸው። በሳምንት እንደዚህ አድርጎ እኛን ሁላችንንም ሰብስቦ እዚህ የተቀደሰ ቦታ ላይ ከቅዱሳን አባቶቻችን በረከት እንድንቀበል አድርጎ እጽዋቱን ተመልከቱ። የቅዱሳን ማረፊያ እጽዋት የቅዱሳን ማረፊያ ነው። ሌላ ነገር ጥንታዊነቱና የቅዱሳን ቦታ ለመሆኑ ምንም ምስክር ሌላ የአንደበት ምስክር አያስፈልግም። እጽዋቱን ማየት ብቻ ነው ማለት ነው። ያ የስውራን አባቶች ያሉበት የተጋደሉ አባቶች ያሉበት ቦታ መሆኑን የቦታውን ጸጋ እንደዚሁ አይታችሁ መረዳት ዮርዳኖስ ዮርዳኖስ አንቺ ዮርዳኖስ ዮርዳኖስ የእግዚአብሔር መንፈስ ከላይ ወርዶብሽ ዓለም መድኃኒት ተጠመቀብሽ።